ኢትዮጵያዊው በጅሮንድ ውድ የዘምሪን ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ የምተረክላችሁ አጭር ታሪክ ስለ አንድ ኢትዮጵያዊ ታላቅ ሰው በጅሮንድ ይሆናል። እስከ መጨረሻው እንድትከታተሉኝ በትህትና እጋብዛለሁ። ከዛሬ 2000 ዓመት በፊት ዓለም ገና በልጅነቷ ታላቅ መንግስታት እንደ ንጋት ኮከብ ወጥተው እንደ ፀሐይ በሚጠልቁበት ዘመን በአፍሪካ ቀንድ የምትገኘው አክሱም በግርማዋ ዓለምን ታስደንቅ ነበር። አክሱም በዚያ ዘመን የንግድ፣ የጥበብና የኃይል ማዕከል ነበረች። የሮማውያን የብረት ቀንበር አውሮፓና መካከለኛውን ምስራቅ ሲገዛ፣ አክሱም ግን በራሷ ሉዓላዊነት የቀይ ባህርንና የህንድ ውቅያኖስን የንግድ መስመር በአንድ እጇ ይዛ ነበር። በዚያ በንጉሳውያን ቤተ መንግስት ውስጥ በንግሥት ህንደኬ ካባ ስር አንድ ስሙ በምድር በሰማይም ከፍ ብሎ የሚጠራ ሰው ነበር። ባኮስ ተራ የቤተ መንግስት አገልጋይ አልነበረም። እርሱ የሀገሪቱ የኢኮኖሚ ምሰሶ፣ የወርቁና የእንቁ ግምጃ ቤት ጠባቂ ወይም በታሪክ አጠራር በጅሮንድ ነበር። እጁ ወርቅ ይዳስሳል። አይኑ ከሩቅ ምስራቅና ከሜዲትራንያን የመጡ ድንቅ የሆኑ የዝሆን ጥርስና የብርጭቆ ስራዎችን ያያል። ጆሮውም የንግስቲቱንና የሀገሪቱን ታላላቅ ምስጢራት ይሰማል። ባኮስ ከአክሱም ሐውልቶች በላይ ረጅም ግርማ ያለው፣ በንግግር ቅልጥፍናውና በአስተዋይነቱ የሚታወቅ ሰው ነበር። ሆኖም ግን በአክሱም ቤተ መንግስት ግርማ ሞገስና በሀብት ክምችት መካከል የባኮስ ነፍስ አንድ ትልቅ ባዶነት ትሰቃይ ነበረ። የወርቁ ነጸብራቅም ሆነ የስልጣኑ ልዕልና ለነፍሱ ሰላም አልሰጧትም። በቤተ መንግስቱ ግብዣዎችና በከበሩ ማዕርናት መካከል ሆኖ ሰው በወርቅ ብቻ ይኖራልን የሚል ጥያቄ በልቡ ይመላለስ ነበር። ባኮስ እግዚአብሔርን የሚፈራ ሰው ነበር። በየቀኑ በቤተ መንግስቱ በረንዳ ላይ ቆሞ ወደ ሰሜን ወደ ኢየሩሳሌም አቅጣጫ ይመለከታል። ይህ ሁሉ ሀብት ለነፍሴ ሰላም አይሰጣትም፣ እውነተኛው ብርሃን ያለው በዚያ ቅዱስ ስፍራ ነው ይል ነበር ለራሱ። በመጨረሻም ንግስቱን አስፈቅዶ አደገኛና አድካሚ የሆነውን የ1000 ኪሎ ሜትሮች ጉዞ ለመጀመር ወሰነ። ንግስቲቱም የእምነት ጥማቱን አይታ ከግብዣ ቤቷ እጅግ የከበሩ ስጦታዎችን ሰጥታ በታላቅ ክብር ሸኘችው። ባኮስ በወርቅ የተለበጠ ሰረገላውን አስገጥሞ በሺህ የሚቆጠሩ አጃቢዎችንና ወታደሮችን ይዞ ጉዞ ጀመረ። ጉዞው ከጥንታዊቱ አክሱም ተነስቶ በአዱሊስ ወደብ በኩል አልፎ በኑቢያ በአሁኗ ሱዳንና በግብፅ ምድር በኩል በሚጓዝ ነበር። በወቅቱ መንገዱ በሽፍቶችና በአራዊት የተሞላ ቢሆንም የባኮስ የነፍስ ጥማት ግን ከፍርሃት ሁሉ በላይ ነበረ። በመጨረሻም ኢየሩሳሌም ደረሰ። በዚያ ዘመን ኢየሩሳሌም የአምልኮ ማዕከል ነበረች። ባኮስ በታላቁ ቤተ መቅደስ ገብቶ ሰገደ፣ መስዋዕቱንም አቀረበ። የኢየሩሳሌምን መንገዶች፣ የአይሁድ ሊቃውንትን ክርክርና የከተማዋን ድባብ በጉጉት ተመለከተ። ነገር ግን መስዋዕቱ ቢቀርብም በልቡ ውስጥ ያለው ጥያቄ ገና መልስ አላገኝም ነበር። አምላክ ሆይ በቃላት የማይገለጥ በስርዓት የማይታጠር ብርሃንህን አሳየኝ ብሎ ጸለየ። ወደ ሀገሩ የሚመለስበት ሰዓት ደረሰ። ሰረገላው አቧራውን እያቦነነ በጋዛ በረሃ በኩል ጉዞ ጀመረ። አሸዋው እንደ እሳት ይቃጠላል፣ ነፋሱም ንዳድ ይተፋል። ሆኖም ባኮስ የሙቀቱን ኃይል አላስተዋለም። በእጁ ላይ የነቢዩ ኢሳይያስን ጥቅል መጽሐፍ ይዞ በትጋት ያነብ ነበር። ሰረገላው በአሸዋው ላይ በዝግታ ሲንሸራሸር የባኮስ ድምፅ በበረሃው ጸጥታ ውስጥ ያስተጋባል። እንደ በግ ወደ መታረድ ተነዳ፣ በሸላቾቹን ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የሚለውን የኢሳይያስ መጽሐፍ ክፍል ደጋግሞ ያነበዋል። ባኮስ ቆም ብሎ አሰበ። ነቢዩ ስለማን ይናገራል? ይህን መከራ የተቀበለ በግ ማን ነው? እያለ ያንሰላስላል። በኢየሩሳሌም የነበሩ መምህራን ይህን ምስጢር አልፈቱለትም ነበር። ጥያቄው እንደ በረሃው ጥም ንፋሱን አቃጠላት። ልክ በዚያች ቅጽበት በእግዚአብሔር ትእዛዝ በመልአክ አማካኝነት ሐዋርያው ፊልጶስ ወደ ሰረገላው ቀረበ። ፊልጶስ ወደ ሰረገላው ሲቀርብ ባኮስ ጮክ ብሎ መጽሐፉን ሲያነብ ሰማው። ፊልጶስም ጌታዬ ሆይ የምታነበውን ታስተውለዋለህን? ሲል ጠየቀው። ባኮስ በትህትና ቀና ብሎ ተመለከተው። በፊልጶስ ፊት ላይ የሚታየው ብርሃን ከበረሃው ፀሐይ በላይ ደመቅ ያለ ነበር። ባኮስም የሚመራኝ ሳይኖር እንዴት እችላለሁ? በማለት መለሰለት። ይህ የታላቁ አክሱም ባለስልጣን ትህትና ፊልጶስን አስገረሙ። ባኮስ ፊልጶስን ወደ ሰረገላው ጋበዘው። ሁለቱም ተቀራርበው ተቀመጡ። ፊልጶስም ባኮስ ከጀመረበት ጥቅስ ተነስቶ ይህ ስለ ክርስቶስ የተነገረ መሆኑን በመተርጎም ስለ ኢየሱስ ክርስቶስ የምስራች ሰበከለት። ክርስቶስ ስለ ሰው ልጅ ፍቅር ብሎ የተቀበለውን መከራ፣ በመስቀል ላይ የፈሰሰውን ደሙንና ሞትን ድል አድርጎ መነሳቱን በዝርዝር አብራራለት። ባኮስ ሲሰማ የነበረው ትምህርት ከልቡ ጋር ይጣበቅ ነበር። ያ በግ የተባለው ክርስቶስ ነው፣ ያ ዝም ያለው ለዓለም ቤዛ የሆነው እርሱ ነው እያለ በልቡ ይጮህ ነበር። ፊልጶስ ሲያስተምረው የነበረው ስለ አንድ ሩቅ አምላክ ሳይሆን
በውስጡ ስላለው ጥማት መልሶ የሚሰጥ ሕያው ጌታ ነበረ። የባኮስ ነፍስ በደስታ ተሞላች። በጉዞ ላይ ሳሉ ድንገት በዚያ በረሃማ ስፍራ ውሃ ታየ። ባኮስ አላመነታም። እነሆ እንዳልጠመቅ የሚከለክለኝ ምንድን ነው ሲል ጠየቀ። ጥያቄ የዓመታት የፍለጋ ጉዞ ፍጻሜ ነበር። ፊልጶስም በፍጹም ልብ ብታምን ይቻላል አለው። ባኮስም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ በታላቅ ድምፅ መሰከረ። በዚያች ቅጽበት በበረሃ ውሃ ውስጥ የመጀመሪያው ኢትዮጵያዊ ክርስቲያን ሆኖ ተጠመቀ። የጥምቀቱ ውሃ ከአካሉ በላይ አቧራውን ብቻ ሳይሆን ከነፍሱ ላይ የጨለማውን መጋረጃ ገፈፈው። ከጥምቀት በኋላ መለኮታዊ ኃይል ፊልጶስን ከባኮስ ዓይን ሰወረው። ባኮስ ፊልጶስን ዳግመኛ አላየውም። ነገር ግን በልቡ ውስጥ ያለው ሰላም ወደር አልነበረውም። ሰረገላው ጉዞን ወደ አክሱም ቀጠለ። አጃቢዎቹ በባኮስ ፊት ላይ የሚታየውን አዲስ ብርሃንና ደስታ አይተው ተደነቁ። የሄደው ወርቅ ሊያሳርግና ሊሰግድ ነበር። የተመለሰው ግን የማይጠፋውን የሕይወት ስንቅ ክርስቶስን ይዞ ነው። ወደ ታላቁ አክሱም በገባ ጊዜ ከተማዋ በጭፈራና በደስታ ተቀበለችው። ንግሥት ህንደኬም የበጅሮንዱን መመለስ በናፍቆት ትጠብቅ ነበር። ባኮስ ወደ ቤተ መንግስቱ ገባ። ነገር ግን ያመጣው ስጦታ ከወርቅና ከከበረ ድንጋይ ይበልጥ ነበር። ለንግሥቲቱና ለቤተ መንግስቱ ሰዎች ያገኘውን ድንቅ ብርሃን አበሰረ። ከወርቅ የሚበልጥ ከስልጣን የሚገዝፍ ለነፍስ ሰላም የሚሰጥ እውነት አግኝቻለሁ እያለ ስለ ክርስቶስ ፍቅር አስተማረ። ባኮስ በኢትዮጵያ ምድር የመጀመሪያውን የወንጌል ዘር የዘራ ታማኝ አገልጋይ ሆነ። የእርሱ ታሪክ በሐዋርያት ሥራ መጽሐፍ ላይ ተመዝግቦ ለዘላለም እንዲኖር ተደረገ። ኢትዮጵያ ከዓለም አቀፍ የክርስትና ታሪክ ቀዳሚ ስፍራ እንድትይዝ መንገድ የጠረገው ይህ ታላቅ ሰው ነው። ዛሬ ድረስ በኢትዮጵያ አድባራትና ገዳማት ውስጥ የሚሰማው የቅዳሴ ድምፅ፣ በአክሱም ሐውልቶች ስር የሚደረገው ጸሎትና በዓለም የታወቀው የኢትዮጵያ ጠንካራ የእምነት መሰረት መነሻው ያ በጋዛ በረሃ በሰረገላው ላይ የጀመረው ታላቅ ንግግር ነው። ባኮስ በመጽሐፍ ቅዱስ ውስጥ የተመዘገበ የመጀመሪያው አፍሪካዊ አማኝ ሆኖ ታሪክን ለወጠ። የእርሱ ታሪክ የኢትዮጵያና የእግዚአብሔር ትስስር ምን ያህል ጥንታዊ፣ ጥልቅና መለኮታዊ እንደሆነ ዛሬም ድረስ በኩራት የምንተርከው ምስክርነታችን ነው። በአዲስ ኪዳን ኢትዮጵያ እጇን ወደ እግዚአብሔር መዘርጋት የጀመረችው በዚያ በረሃ ውስጥ በነበረው የሰረገላ ብርሃን ነበረ። ይህ ታሪክ የኢትዮጵያዊው ባኮስ ታሪክ ነው። የዛሬው ትረካችን በዚሁ ፈጸምን። ዘምሪን ቲዩብን ሰብስክራይብ፣ ላይክ እና ሼር ማድረግን አትርሱ። ሰናይ ጊዜ